ሩሲያና ኔቶም በአርክቲክ ላይ ለጦርነት እየተዘጋጁ መሆናቸው ተሰማ። መረጃው ዓለምን አሸብሯል። በሩሲያና ዩክሬን በቀጠለው ጦርነት የተቃቃሩት ሩሲያና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም በአጭር የስሙ ኔቶ ጋር በቀጥታ ለሚከፈት ውጊያ ሩሲያ በአርክቲክ ንፍቀ ክበብ ላይ የኒውክሌር የጦር መሳሪያዎቿን ሰርጓጅ መርከቦቿን በከፍተኛ ቁጥር እያከማቸች መሆኑን የኖርዌይ መከላከያ ሚኒስትር ቶር ሳንድቪክ ያስታወቁ ሲሆን ሩሲያ ትልቁ ኃይሏ የሰሜናዊ ባህር ኃይል ተዋጊ መርከቦችና የኒውክሌር ክምችቷን በከፊል የሚገኝበት ኮላ በተሰኘችው ልሳነ ምድሯን እየጨመረና እየገዘፈ የመጣውን የመሳሪያ ምርት አቅርቦት መያዟ ነው ሲሉ ቭላዲሚር ፑቲን ጦርነት በተነሳ ጊዜ ለምዕራባዊ ኃይሎች ስንቅና ትጥቅ ለማቅረብ ቁልፍ የመርከብ መተላለፊያ መንገዶች በኔቶ አጋሮች ላይ ለመዝጋት ሲሉ በአርክቲክ ቀጠና ላይ ሙሉ በሙሉ የባህር ኃይል ቁጥጥር ለማግኘት እየሞከሩ መሆናቸውን መግለጻቸውን ዘ ዴይሊ ቴሌግራፍ አስታውቋል።